አሮጌ ነገር ነው። ነገር ግን ዛሬ በመስቀል አደባባይ ተገኝተን ያሉትን አክቲቪቲዎች እንዲሁም ሳይክል ስኩተሮችን እንሞክራቸዋለን። እያንዳንዳቸው ነገር ለመዝናናት አሪፍ የሆነው ነገር ምን እንደሆነ ነግራቸዋለሁ መጨረሻ ላይ። ይመቻችሁ። እስኪ ስኩተራቸውን የመጀመሪያ እንሞክረው፣ ተከተሉ። በልዬ 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 አሞራ እንዳይበላኝ ላንቺ ብዬ የሆነ መዝናኛ ቢኖር ስኩተሩ በጣም ቆንጆ ነው። እኔም እያየሁት ነው፣ እየሞከርኩት ነው። አሁን ደግሞ ሳይክሉን እሞክርላቸዋለሁ። እንዴት ነው የሚለውን ነገር እሞክራለሁ። ስኩተሩን ጨርሻለሁ። አሁን ደግሞ ወደ ሳይክል ሄዳለሁ። ይመቻችሁ። ሳይክላቸውን ልሞክረው ነው። መስቀል አደባባይ እንግዲህ ብዙ አክቲቪቲዎች አሉበት። በልዬ 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 ሳይክላቸው ትንሽ አሮጌ ነገር ነው። ነገር ግን ኦኬ። አሁን ደግሞ የሚገኘው ባክ ቱ ኦሪጂን ወይም ደግሞ ወደ መመለሻ የሚለው ሐውልት ጋር ያለ ነው። ንግድ ባንክ ፊት ለፊት ያለው ሐውልት ነው። ያኔ ያህል ቢከበድ አይደለም በእውነት ግን በጣም አሪፍ ቆንጆ ቦታ ነው። ምናምን መዝናኛ ነው። የሆነ ቦታው ያምራል ምናምን ምን እንደሆነ ግን አልገባኝም። ኤግዛክትሊ ምን ለማመልከት እንደሆነ አልገባኝም። ግን ይሄን ይመስላል። ይመቻል። አሞራ እንዳይበላኝ ላንቺ ብዬ በልዬ 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 አሞራ እንዳይበላኝ ላንቺ ብዬ አሞራ እንዳይበላኝ ላንቺ ብዬ ደግሞ ጊዮን ገብተናል። ጊዮን ያለውን ዞር ዞር ብለን እናያለን። ጊዮን ውስጥ ጊዮን is heaven anyway so ዞር ዞር ብለን እናየዋለን። ከኃይለ ሥላሴ ጀምሮ የነበረ ሆቴል የጥንት ሆቴል ነው። ስለዚህ ከስር መሰረቱ እናየዋለን። እያንዳንዱ ነገሮች ዞር ዞር ብለን ግቢውን ይመቻቸው። በልዬ 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 አሁን ደግሞ የምገኘው በኢትዮ ኩባ ወዳጅነት ፓርክ ነው። እንግዲህ ኢትዮ ኩባ ማለት በፊደል ካስትሮ እና በመንግስቱ ኃይለማርያም የነበረ የወዳጅነት መታሰቢያ ፓርክ ነው የሚገኘው። በጣም የሚገርም ታሪካዊ የሆነ ቦታ ነው። ትላልቅ ጀግኖች የተሰዉበት የኩባ እንዲሁም ደግሞ የኢትዮጵያ ጀግኖች ዚያድ ባሬ አዋሽ ነው ድንበሬ ብሎ ባሰበበት ጊዜ ኩባ ልካ እኛ እንድናሸንፍ አንደኛው ያኔ ካገለገሉን ሀገሮች ውስጥ አንደኛው ኩባ ነች ማለት ነው። እሷ የምትገኘው በላቲን አሜሪካ ውስጥ ነው።